ድንገት ልቤን ቀጥ የምታደርግ ወጣት ከፊት ለፊቴ ሳይ አቅሌን ሳትኩ። አመመኝ፣ አቅበዘበዘኝ። አይኔ እንቡጥ ሰውነቷ ላይ ተጣበቀ። ልቤ ደረቴን ጠርምሳ አየር ላይ የተንሳፈፈች መሰለኝ። መሄድም መቆምም አቃተኝ። ማርከሻ ሳይደረግ የማይለቅ ውጋት ያዘኝ። ቃሪያ ስንግ አምሮት አንሶት ገምጦ መቃጠል እንደሚፈልግ ሰው ያን የተሰነገ ውበት አፌ ውስጥ ከትቼ መኮረሻሸም፣ መቃጠል፣ ውሃ ማለት ፈለግኩ። ስወድ በቃ ውሃ የሚያሰኝ ውበት እፈልጋለሁ። አይኖቼ ሲያለቅሱ የሚይዘው የምጨብጠው ሲጠፋኝ፣ እግሬ እየተምታታ ስደነቃቅፍ ደስ ይለኛል። አምሮት የሚቀሰቅስ ውበት፣ አምሮትን የሚያወጣ ቁንጅና፣ ነፍስን በሐሴት የሚያስፈነድቅ ሐሳብ ደስ ይለኛል። ለዕለት ሳይሆን ለዓመታት የሚዘገን ትዝታ የሚፈጠር ውበት ነፍሴ ነው። ወደ ጽጌረዳ ጠረኗ እንደ ገመድ ተንጠላጥዬ ተጠጋኋት። ስጠጋት ውበቷ እንደ ኃይለኛ ብርሃን አጥበረበረኝ። አይኔን ጨፍኜ እጆቼን ወደ እሷ ዘረጋው። ድንገት ያለምኋት በቅጽበት የተመኘኋት ወጣት የልቤን ጩኸት እሷን በቅጽበት ሰማች። ስለ እሷ ውበት የተፈለቀቀው አካሌ ፍላጻው የእሷንም ከፈተው። እጅ ለእጅ ስንነካካ ሞገዱ ዘፈንና ድለቃውን አቀጣጠለው። ወደ ውስጥ ብዬ ጮኩ። እሷንም ወደ ውስጥ ስትጮህ ሰማኋት። ስንጉ ውበቷን መዓዛውን ከመሳብ አልፌ መብላት ኮርሽምሽም አድርጌ መዋጥ ጀመርኩ። ስሜት የእውነት ነው። ረሃቤ የማልደብቀው ነው። የቅጽበት ርዝማኔ ምን ያህል ይሆን? ቅጽበት የጊዜ ሴል ነው። ዓመታት ብዙ ቅጽበቶች የሚፈጥሩት ጊዜ አካል ነው። በትንሿ ቅጽበት እውነት አለ፣ ሕይወት አለ። በቅጽበት ውበት ተፈጠረ። ውበት በቅጽበት የመፈላለግ ማዕበልን አስነሳ። ባለስንግ ውበቷ ወጣትና እኔ ልባችንን ተቀያየርን። ሳምባችንን ተለዋወጥን። የእሷ ልብ እኔን ደም ለገሰኝ። የኔ ሳምባ ለእሷ የምተነፍሰውን አየር ለገሳት። አብረን ሆንን ለዓመታት። ጂንካ ከባኮ ሰንሰለታማ ተራራ ስር ሲበቃን እሷ ቤተሰቧን፣ እኔ ደግሞ ለውጥን ስንፈልግ በቅጽበት ተለያየን። እየተፋቀርን ተለያየን። እያመሰገንኳት ራኳት። ለዕለት ሳይሆን ለዓመታት የሚዘገን ትዝታ በቅጽበት ተፈጥሮ በቅጽበት ተቀይሮ ይኸው በቅጽበት ውስጥ ልቤ ላይ ለዘላለም ይኖራል። ተመልካቹ ወፈ ሰማያት ግን ውስጣዊውን ትርኢት፣ ውስጣዊውን ግለት፣ የመጨረሻው የቅጽበት ውሳኔ ማየትና መረዳት አልቻለም። ምክንያቱም በፍቅር ውስጥ ያለውን መተዛዘንና መረዳት ከባድ ነው። ፍቅረ ማርቆስ ደስታ ከሚሳም ተራራ መጽሐፉ የተወሰደ